በአሪቲ በቆም ከብት ምርቷ ስመጥር የሆነችው ዛሎ ማቶ የዛላ ወረዳ ልክ ዛሬ እንደምንመለከተው እጅግ በኩታ ገጠም የበቆሎ ምርት ከፍተኛ የሆነ ምርት የተመረተባት ነው። ከዞኑም በቆሎ ከሚያመርቱ አካባቢዎች ከፍተኛውን ድርሻ የምትይዘው ዛላ ዛሬ በኩታ ገጠም እርሻ ጉብኝት የክልሉ ርዕሰ መስተዳድር ማድረግ የክልሉ ግብርና ቢሮ ኃላፊን ጨምሮ የጎፋ ዞን ዋና አስተዳደር ኢንጂነር ዳግማ የለን ጨምሮ አርሶ አደሩ በተገኙበት የእርሻ ሁኔታና አጠቃላይ የኩታ ገጠም እርሻው ምን ይመስላል፣ ምርቱ ያለበት ሁኔታ ምን ይመስላል የሚለውን እየቃኘን እንገኛለን። እናንተም ከኛ ጋር ሆናችሁ ቀሪ ፕሮግራሞችን በግብርና ዘርፍ ያሉትን እንድትከታተሉ እንጋብዛችኋለን። እንደምትመለከቱት በኩታ ገጠም እየለማ ያለ ማሳ ነው። ይህን ስንመለከት አዝራሩም አጠቃላይ ቴክኖሎጂን በመጠቀም ዳፕና ዩራ በአግባቡ ተጠቅመው እንዲሁም እንደምትመለከቱት በመስመር ነው የተዘራው። በዚህም አረም የሚባል ነገር ምንም አይነት ነገር የለውም። ይሄ በቀጣይ እንግዲህ አርሶ አደሩ እንደሚናገሩ ከፍተኛ ምርት እናገኛለን ብለን ተስፋ እናደርጋለን። ካላይ የግብርና ቴክኖሎጂን በመጠቀም ግብዓት በመጠቀም ሰርተናል። አሁንም በቀጣይም ከፍተኛ ምርት እንደሚያገኙ ነው ለኛ ያባሩ ያሉት። ግብርናዎች በደገፉን መሰረት ይገብተን ስንሰራ በኩታ ገጠሙ የምናገኘው ምርትና ለብቻችን የምንሰራው የተለየ ስለሆነ በሱ ተጣጥረን እየሰራን ነው። ኩታ ገጠም ሲሆን በጣም የተለየ ይሆናል። ብቻውን በሚሰራ ጊዜ አፈጻጸሙ ዝቅተኛ ይሆናል። ኩታ ገጠም ሲሆን ደግሞ እርሻው አርሰን ለመጨረስም ዘርተን ለመጨረስም አርመን ለመጨረስም ይመቻል። አንድ ላይ ሆነን ተመካክረን ጉልበት ተሰጣጥተን ስለምንሰራ ጥሩ ይሆናል። አምና 52 አግኝቻለሁ እኔ በራሴ ዘንድሮ ደግሞ ወደ 60 ለመግባት አንድ ጓደኛ የኩታ ገጠም እርሻ አባል የሆነ ወደ 60 አግኝቷል። ዘንድሮ ደግሞ እስከ 60 ከ50 እስከ 60 እናገኛለን። ወቅታዊ አየር ሁኔታውን እግዚአብሔር በጥሩ ሁኔታ የሚፈቅድ ከሆነ ወደ 60 ለማግኘት ነው ትግላችን። 2 ኩንታል ዳፕ 2 ኩንታል ዩሪያ ወስጄ በግባት ዘሪያለሁ። ያው አሁንም እናንተ ያዩ ነው። በቃ በቆሎው ጥሩ ነው። ግብርናዎቹ እኛን በደንብ እየደገፉ ነው። ያው ባለፈው አሁንም ከዛ እጥፍ ወስዳለሁ ብለ እያሰብኩ ነኝ። 112.5 ሄክታር የሚሆነው በ3 ክላስተር ተደራጅቶ በኤፍፒሲ ክላስተር ተደራጅቶ እየሰራ ያለበት ሁኔታ አለ። በዚህም ወደ 156 የሚሆኑ አርሶ አደሮች ዘንድሮ በተሻለ ሁኔታ እዚህ አሁን ተሳትፈው ስራ እየሰሩ ያለበት ሁኔታ አለ። እንግዲህ በዋናነት ይሄን ይመስላል። በቃ ቶታሊ ስንመለከት ኩታ ገጠም አጠቃላይ አሁን 15ቱ ቀበሌያት ውስጥ ከበቆሎ ውጭ ሌላ ነገር ውስጥ ለማግኘት በጣም እንቸገራለን። አጠቃላይ በዛላ ወረዳ የለማ ያለውን የበቆሎ ምርት አስመልክቶ የዛላ ወረዳ ዋና አስተዳዳሪ አቶ ያዕቆብ ዘካሪያስ አጠር ያለ መግለጫ ይሰጡናል። ከአቻምና ጀምሮ የተሰራ ያለ ኩታ ገጠም እርሻ ስራ ላይ በእኛ ወረዳ ላይ በጣም ከፍተኛ በሆነ ሁኔታ እየተሰራ ነው ያለው። በኩታ ገጠም ዘመናዊ አድርገን የሰራ ነው 1950 ሄክታር በላይ በኩታ ገጠም እርሻ ሰርተናል። በ15 ቀበሌ 70 ክላስተሮች አሉ። በዛ በ70 ክላስተሮች ላይ አርሶ አደሮች በተመሳሳይ ቀን እርሻውን መጀመሪያ እስከ ስንጣቁ ጀምሮ እስከ ፖስት ሃርቨስቲንግ ድረስ እስከ ምርት ማሰባሰብ ድረስ ጊዜ አብረው እንዲሰሩ አንድ ላይ እንዲሰሩ በጋራ እንዲሰሩ እያንዳንዷን ኢቨንት አንድ ላይ እንዲሰሩ ያደረገን እየሰራን ነው የምንገኘው። ክልሉ መንግስትም የተለያዩ ስልጠናዎችን የባለሙያዎች ስልጠና የአመራር ንቅናቄ መድረኮችን በጥብቅ ዲሲፕሊን ዘንድሮ በመሩት ከዚህ በፊት ከነበረው አሻሽለን የተወሰኑ ቀበሌያት ላይ ብቻ ነበር ከዚህ በፊት ሲሞከር ነበረው። ዘንድሮ ወደ 15 ቀበሌ አድረስ አድርገናል። 15 ቀበሌያት ላይ ክላስተር አደራጅተን በአንድ ቀን እርሻውን አንድ ቀን ዘር አንድ ቀን ግብዓት ሲጨምሩ በአንድ ቀን በተመሳሳይ ቀን አረም በተመሳሳይ ቀን ዩሪያ ሲጨምሩ በተመሳሳይ ቀን እንዲያደርጉ እያደረግን እዛ ውስጥ ደግሞ ከአረም ጋር ተያይዞ ችግር ካለ እርስ በርስ እየተገማገሙ ክላስተሯ ላይ የተደራጁ መሪዎች አሉ። መሪዎች እየገመገሙ ያንተ ማሳ ላይ እንደዚህ አይነት ነገር አለ ብለው ተባይ አሰሳም በጋራ እያዩ እንደሰሩ ባደረግነው የተሻለ ውጤት እየመጣ ነው ያለው። አሁን ሰብሉን በማሳ ደረጃ ስናይ ቴክኖሎጂውን ሙሉ 100% ስለተጠቀሙ በጣም የተሻለ ነገር ነው ያለው። በዚሁ ከቀጠለ የተሻለ ምርት እናገኛለን ብለን ተስፋ እናደርጋለን። አምና በዚህ ክላስተር በሰራ ነው ኤቲአይ በደገፈው ሰርተን 66 ኩንታል ፈር ሄክታር አግኝተናል። በአንድ ሄክታር 66 ኩንታል አግኝተናል። አሁን ዘንድሮ በዛ ልክ
ያን ያዩ አርሶ አደሮች በጣም ከፍ ባለ ስሜት እየሰሩ ናቸው ያሉት። በሄክታር 66 ኩንታል ማግኘት ከተቻለ በጣም ጥሩ ምርት ነው ብሎ መውሰድ ይቻላል። ከዛም በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ አጠር ያለ መግለጫ ይሰጡናል። እዚህ ቀበሌ ላይም በአንድ ክላስተር በአንድ ቀበሌ ላይ 3 ክላስተር የበቆሎ ክላስተር አላቸው። ወረዳው እንደሚታወቀው ከ15000 ሄክታር 7000 ሄክታር ገደማ የበቆሎ ማሳ ነው፣ በበቆሎ የተሸፈነ ነው። በዚህ ውስጥ ጉድለቶች አሉ። ጉድለቶች እንደተጠበቁ ሆኖ እንዲታረሙ በግብረ መልስ ሰጥተናል። በጠንካራ ጎን የምናየው ይሄ ክላስተር ነው። ይሄን ክላስተር በደንብ አድርገን ስናየው ጠንካራ ጎን አለው አሁንም በብዛት እና ደግሞ የሚጎሉ ነገሮችም እንደዚሁ እንዳሉ አይተናል። እንደ ክልል ስንወስድ ከአጠቃላይ በተለይ የዋና ዋና ሰብሎችን ማሳ በ50% በክላስተር እንሸፍናለን ብለን አቅደን የተነሳ ነው። ከዛ አንፃር ስናይ እስካሁን ድረስ ካቀድነው እቅድ እስከ 120,000 ሄክታር በላይ ማሳ በክላስተር ነው የተሸፈነው። አንዱ ይሄ ነው። እዚች ቀበሌ ላይ ይሄ ክላስተር ግራቀኙ ላይ አጠቃላይ 112.5 ሄክታር ነው በበቆሎ የተሸፈነው። በሙሉ ፓኬጅ ነው የተዘራው። ሰብሉን እንደምታዩት ነው የሚያወራው። በጣም ዲፕ ግሪን ነው። ይሄ በተገቢው ማዳበሪያ ዳፕ አግኝቷል፣ በተገቢው ዩሪያ አሁን አግኝቷል። ስለዚህ ፈጣሪ ደግሞ ዝናቡን የሚሰጠን ከሆነ ጥሩ ምርት ይሰጠናል ብለን እናስባለን። በዚህ ክላስተር ላይ አሁን የሚጠበቀው ከ60 እስከ 70 ኩንታል ምርት ይጠበቃል በሄክታር። እንግዲህ አርሶ አደሩ ከዚህ በኋላ ያለው የአግሮኖሚካል ፕራክቲስ ወይም ማኔጅመንቱ ጥሩ የሚሆን ከሆነ ይሄን ይሰጣል ብለን ነው የምናስበው። በመጀመሪያ ያስቃኘናችሁ በጎፋ ዞን የዛላ ወረዳን የበቆሎ ምርት ነበር። አሁን ደግሞ ይህ የምንመለከተው በጎፋ ዞን ደንባ ጎፋ ወረዳ የሚገኘውን የበቆሎ ምርት ጉብኝት እያደረግን እንገኛለን። ይህ ከጀርባ የምትመለከቱት እንግዲህ በደንባ ጎፋ ወረዳ እየለማ ያለ የበቆሎ ምርት ነው።